ዮ ጋይስ ዛሬ የምናየው ምንድነው እንዴት ነው ቪአይፒ የምንገዛው፣ ቪአይፒ ጥቅሙ ምንድነው፣ እንዴትስ መጠቀም እንችላለን የሚለው እናያለን። ፍሎኪ ነኝ ከስፒድ ፋሚሊ። መጀመሪያ ቴሎ አፕ ላይ እንገባለን። ያው ፋሚሊያችንን ተቀላቀሉ። ዩቲዩብ ሊንክ አላስቀምጥ ብሎኛል። ስለዚህ እዚች ጋር መታየት ዩዘር ኔም አለች፣ የቴሌግራም ዩዘር ኔም። እዛ ላይ ገብታችሁ ሃይ ከቴሎ ነው ምናምን እያላችሁ ሊንክ ማልወርድ ካላችሁ ጠይቁኝ። ማንኛውም ጥያቄ ካላችሁ ጠይቁኝ። ግን ግዴታ ስፒድ ፋሚሊ መሆን አለባችሁ። እንቀጥላለን። በመጀመሪያ ቪአይፒ ለመግዛት ከስር ሚ የሚለውን ነካለን። ሚ የሚለውን ስንነካ እዚች ጋር ቪአይፒ ክለብ ምትላለች። እዚህ ጋር ጌት ቪአይፒ የሚለውን ትነካላችሁ ማለት ነው። ቪአይፒ የሚገዛው በኮይን ነው። እሺ ግዴታ ኮይን ሊኖራችሁ ይገባል ቪአይፒ ለመግዛት። ቪአይፒ መግዛት የምንችለው ከስንት ኮይን ጀምረን ነው? እዚህ ጋር እንደምታዩት 51000 ኮይን ሊኖረን ይገባል። 51000 ኮይን ሲኖረን ቪአይፒ ዋንን መግዛት እንችላለን ማለት ነው። ይሄው እንደምታዩት ምን አለው? የመጀመሪያው ከስር እንደምታዩት በቀን 2000 ኮይን ይሰጠናል። በቀን ለ30 ቀናት ያክል 2000 ኮይን፣ ያ ማለት 60000 ኮይን ይውልልናል ማለት ነው በ30ኛው ቀን ላይ። እኛ ግን የገዛነው በ51000 ኮይን ነው። ያ ማለት ስንት ትርፋለን ማለት ነው? 9000 ኮይን እናተርፋለን። ከዛ ውጪ እነዚህ ባጆች ምናምን ይሰጠናል ማለት ነው። ገብቷችኋል? ስለዚህ አሁን እኔ መግዛት የፈለኩት ተለቅ ያለ ቪአይፒ ስለሆነ ኮይን ላስተካከል። እንደምታዩት እዚህ ጋር 1.3 ሚሊዮን ኮይን አለኝ ማለት ነው። እኔ መግዛት የፈለኩት ቪአይፒ የትኛውን ነው? ጌት ብዬ ገባና ይሄ ትልቁን ቪአይፒ ነው። 5,400,000 ኮይን ይፈልጋል ማለት ነው። ይሄ ማለት $54 ማለት ነው። ስለዚህ ይሄ ስለማይበቃኝ ገብቼ ፖይንቴን ወደ ኮይን ልቀይር። አይ ቲንክ ወደ ስንት ኮይን ልቀይር? ወደ 400,000 4 ሚሊዮን ኮይን ልቀይር። ኮይን ሴለር ላይ ገባለሁ። እናንተ ኮይን የሌላችሁ ሰዎች ኮይን መግዛት ትችላላችሁ ከሻጮች ማለት ነው። እኛ ፋሚሊ ውስጥ ብዙ ሻጮች አሉ። መግዛት የምትፈልጉ ኮይን መግዛት የምትፈልጉ ካላችሁ አሁንም እዚህ ጋር የቴሌግራም ዩዘር ኔም አስቀምጥላችኋለሁ። ሃይ ትሉኝና ኮይን መግዛት ፈልጋለሁ ስትሉኝ እኔ ደግሞ አገናኛችኋለሁ ማለት ነው ኮይን የሚሸጡ የኛ ፋሚሊዎችን። በተጨማሪ ኮይን ሴለር መሆን የምትፈልጉ ልጆች ካላችሁ በእኛ ፋሚሊ ውስጥ ግዴታ ስፒድ ፋሚሊ ውስጥ መሆን አለባችሁ። በዛ ውስጥ ከሆናችሁ እኔ ዳላር አመቻችላችኋለሁ። ያው ዶላር ስለማይገኝ አመቻችላችሁና ኮይን ሴለር የምትሆኑበትን ነገር እናመቻቻለን። ከሆናችሁም በኋላ ገዢዎችን ወደ እናንተ እንልካለን ማለት ነው። ድጋሚ ኤክስቼንጅ የሚለው ላይ ገባለሁ። ከዛ እዚህ ጋር ከስተም የሚለውን ነካለሁ። ከስተም የሚለውን ከነካው በኋላ 4 ሚሊዮን ኮይን ስለፈለኩ 4 ሚሊዮን እጽፋለሁ ማለት ነው። እዚህ ጋር ትንሽ ኤክስቼንጅ ታርጉ ያስቸግራችኋል። ሎዲንግ እያለ እየጠበቃችሁት ነው መጻፍ ያለባችሁ። ኤክስቼንጅ የምትለውን ነካታለሁ። እንደምታዩት ኤክስቼንጅ የሚለውን ስነካው እዚህ ጋር ቀይሮልኛል ማለት ነው። ሙሉ ለሙሉ ይሄንን አውጣዋለሁ ማለት ነው። ከዚህ ጋር ትራንስፈር የሚለውን ነካለሁ። ድጋሚ አይዲን አስገባለሁ። ከዚህ ጋር ቼክ እለዋለሁ። እንደምታዩት የኔ አካውንት መጥቷል። እዚህ ላይ ያለው ሙሉን ላስገባው ማለት ነው። 3,840,000 ትራንስፈር እለዋለሁ። ይሄው ሰሜን አምጥቶኛል ፍሎኪ ብሎ ኮንፊርም እላለሁ ማለት ነው። ሰክሰስ አለኝ። ከዚህ ላይ ባዶ ደግሞ 5,400,000 ኮይን ደርሶልኛል ማለት ነው። አሁን ቪአይፒን መግዛት እችላለሁ። እናንተም ከ51,000 ኮይን ጀምሮ ቪአይፒ መግዛት ትችላላችሁ። አሁን 51,000 ኮይን የፈለጋችሁትን ኮይን አላችሁ መግዛት ስትፈልጉ እዚህ ጋር ኮይኑን ካረጋግጣችሁ በኋላ እዚህ ጋር ጌት ቪአይፒ የሚለውን ትነካላችሁ። ከዛ እናንተ በ51,000 መግዛት የምትፈልጉ ከሆነ ይሄን ትነካላችሁ። እኔ ግን ትልቁን ነው የፈለኩት። ይሄኛው 5,400,000 ኮይን ነው የሚፈልገው። በጣም ብዙ አይነት ጥቅሞች አሉት። የመጨረሻው ነው እንደዚህ ቪአይፒ ሰው ቤት ስትገቡ በፕሌን ምናምን ነው የሚያስገባችሁ። ቫይራል ያስወጣችኋል። ያልተገደበ ቴክስት ለሰዎች መላክ ትችላላችሁ። ኢንቪቴሽንም ሊሆን ይችላል። በቀን 185,000 ኮይን በየቀኑ ለ30 ቀን ይሰጠኛል። ይሄው እነዚህ ነገሮች ሁሉ ይሰጣችኋል ማለት ነው። አያችሁ፣ ሊሚት የለውም። ቴክስት ስትልኩ ሊሚት የለውም። ባጅ ይሰጣችኋል። ልክ እኔ አሁን ለምሳሌ ቴሎ ላይ ስገባ ምልክት ይሰጣል ማለት ነው ለሰዎች። ልክ እዚህ ጋር ሰዎች እንደሚጽፈው ማለት ነው ይጽፋል። እና በጣም ብዙ አይነት ጥቅሞች አሉት። አሁን እንግዛው። ለመግዛት እዚህ ጋር ፐርቼዝ የሚለውን እነካለሁ። ከዛው ለ30 ቀን ነው የሚለው ፐርቼዝ ድጋሚ እነካለሁ ማለት ነው። እንወጣለን። ስንወጣ እንደምታዩት ቀንሶታል ማለት ነው። ይሄን ወደ 5.4 ሚሊዮን ኮይን ቀንሷል። ጎ ይላል እዚህ ጋር። ቅድም ጌት ቪአይፒ ያልነበር የሚለው ጎ ይላል። ልክ ታስክ ሲቀየር አሁን በገባ አይሰጠኝም። እዚህ ጋር ያያችሁት ጎ የሚለው ባዶ ነው የሚሆነው። ግን ልክ ታስኩ 1 ሰዓት ከምሽቱ 1 ሰዓት ሲያልፍ ሲቀየር እዚች ጋር ጎ የነበረው ክሌም ትላለች ማለት ነው። ክሌም ስለው
85000 ኮይን በቀን ይሰጠኛል ማለት ነው። ሶ እስኪ ሩሞች ላይ አሁን አንዱ ሩም ላይ እንገባለን ማለት የራሳችን ሩም ላይ እንግባ። እስኪ ቢግ ፋሚሊ ላይ እንግባ ማለት ነው። ስንገባ ምን አይነት ኢፌክት አለው ታያችሁት? እንደዚህ አይነት ይመጣል ማለት ነው። ልክ ላይቭ ስንገባ ደመቅመቅ ያለ ነገር ነው የሚመጣልን ማለት ነው። አይታችሁታል አይደል? ሶ በዚህ መልኩ ቪአይፒያችንን ገዝተናል ማለት ነው። እንደምታዩት ባጅም ሰጥቶናል። እዚህ ጋር በጣም ብዙ ነገር አለው፣ ስትገዙ ታዩታላችሁ። ቪአይፒ ይሄን ይመስላል። ፍሎኪ ይባላል ከስፒድ ፋሚሊ። በጣም ምርጥ አፕ ነው። ጠንክራችሁ ስሩ። እወዳችኋለሁ። ይመቻችሁ።